ሰላም ሰላም ይነቁች ዲናችሁ ሰላም 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 ቤተሰብ እንዴት ናችሁ? ሰላም 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 እንግዲህ ሚኪፋቱ ነኝ ወይም ደግሞ ናቲ አልክል። ሰላም ውድ ቤተሰብ እንዴት አላችሁ? ሰላም እንዴት ናችሁ? ሃይ እንዴት ናችሁ? ውድ የሲና ኪያቲው ተከታታዮች እንግዲህ ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ሶም እንዴት ነው? ስራ እንዴት ነው? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም፣ የሚያናግረው ጤንነት ነው እያልኩኝ ሀባይብ ስራ ጥሩ እንደሚሆን ተስፋ አደርጋለሁ። ከእናንተም ጋር ከኛም ምንም ማለት አይደለም። አልহামዱሊላህ ስለሁሉም ነገር አልহামዱሊላህ። ለማንኛውም ዛሬም ደግሞ በአዲስ ቪዲዮ መጥተናል ማለት ነው። ቪዲዮ እየሰራን አይደለም፣ ስራ ቀውጤ ስለሆነ ወደ ኋላ ቀርተናል ማለት ነው። ለማንኛውም ችግር የለውም፣ ዛሬ መጥተናል፣ ካለን እንመጣለን ማለት ነው። እንግዲህ በባለፈው ክፍለ ጊዜ ወይም ደግሞ በባለፈው ቪዲዮ አንዳንድ ነገሮችን ብለናል ማለት ነው። ዛሬም ፈታያል። ላይክ እና ሰብስክራይብ እያደረግን ወደፊት እንሄዳለን ማለት ነው። ላይክ ማድረጋችሁን አትርሱ። አንዳንድ ሰዎች እያሳቁኝ ነው እና ለዛ ነው በጣም ይቅርታ። ሳቁ እናቴ፣ ሁሉ ጊዜ ያዝለንም አይቻልም። ባይዘው ወይ ሀባይቦች ሳቁ እንዴ! አቱንያ እኮ ወደ ኋላ ነው የምትጎትተን። ስለዚህ መሳቅ ነው ተወት እያደረግናት እሷን መሳቅ። እናም ደግሞ ዘና የሚያደርግ ነገር ማየት፣ ራሳችን ዘና የሚያደርግ ወይም ደግሞ የሚያሳዝን ሳይሆን ነገራት ሁሉ የሚያሳዝን ነው አውቃለሁኝ። በባለፈው ክፍለ ጊዜ እንግዲህ ጽናት ያው እንዳያችኋት ያኛው በሽታዋ ተነስቶባት ሀይ ያልናት ነበረ። ነገር ግን ሀይ ብለን መልሰናት ነበረ። ነገር ግን ደግሞ ወደዛው ቦታዋ ተመልሳለች። አንዳንድ ነገሮችን ለማስተማር ነው። ግን ያሁኑ ካራክተሯ ግን አልገባኝም። ባይዘው ወይ ምን እያለች ነው አልገባኝም። ሲጀምር ጭራሽ ማለት ነው። የገባችሁ ካላችሁ ምንድን ነው የሚያስተምረው ነገሩ ምንድን ነው የሚለውን ነገር ኮሜንት ላይ ያስቀምጡት። ምክንያቱም እናንተ አውቃችሁ እኔ መቅረት የለብኝም ማለት ነው። ምክንያቱም ያው ሁላችንም ማወቅ አለብን ለምን እንደሆነ። ለማንኛውም ይህ ማንኛቸው ካራክተር ይመቻችኋል? ብዙ አጋጣሚ ባይዘው ወይ ማለት ነው። እንግዲህ በባለፈው ክፍለ ጊዜ ያው ምሩ እንዴት ታገተ ታውቃላችሁ። እንዲሁም ደግሞ ሰራተኛዋ ከበፊቱ ሌላ ሰው ሆኖ ሰው ሲቀየር እንደዚህ ነው። ከመጥፎ ወይም ደግሞ ከአረመኔው መልኩ ወደ ጥሩ ሲመለስ እጅግ በጣም ጥሩ ሰው ሆኖ ሲመለስ በጣም አሪፍና ተቀባይነት ያለው ሊሆን ይችላል። ስለዚህ መጥፎ ሰው ከመሆን ጥሩ ሰው ሳይሻል አይቀርም በዚች ዓለም ላይ። ምክንያቱም ትርፋማ የምንሆንበት ጥሩ ሰው ስለሆን። በሌላ በኩል እንግዲህ ሰኒም ባሏን እንግዲህ በጣም ላንቺ አልገባሽም፣ ሌላ ሰው ከኔ የተሻለ ይገባሽ ነበረ የሚለው ባሏን እንግዲህ ዛሬ በተወሰነ ምንም ነገር ስራ ሳትንቅ ስራ መግባት አለብህ በተባለው ምሳሌ መሰረት የአማቹን ምክር ሰምቶ ሊስትሮ ጀምሯል። አዎ ጎበዝ ማለት ከዜሮ የሚነሳ ነው። ጀግና ሰራተኛ ማለት ወንድ ሰራተኛ ሲሆን ነው የሚመሰግነውም የሚያስመሰግነውም ማለት ነው። በነገራችን ላይ ስራውን ልትመርቅለት ከዚህ በፊት እንዳለችው እንግዲህ ያው ታፍርብኛለች ብላ እህቷንም ስትነግራት ስራ አያሳፍርም ስራ ያስከብራል እንጂ ብላም ስላለቻት እስኪ ስራው ምንድን ነው ብላ ለማየት ሄዳ ነበር። ታላቅ እህቷ እንደ እናት ስለሆነ ማለት ነው። ለማንኛውም ሄዳ አይታለት ነበረ። ደስ ያለህ ትመስላለህ፣ በጣም ጥሩ ስራ ነው፣ ጎበዝ ነህ፣ የምር በጣም ነው የኮራሁብህ። ዋናው ነገር ከዜሮ ተነስተህ ምን አይነት ፈተናዎችን አይተህ ጫፍ ላይ ለመድረስ ስላሰብክ በጣም ደስ ብሎኛል ትለና የሚሰራውን ስራ ተቀብለዋለች ማለት ነው። እሱም እንግዲህ እንዳማች ወረድ ብሎ ከዙፋኑ ላይ አስቀምጦ ነበር። ነገር ግን እንግዲህ አንዳንድ መጥፎ ጓደኛ መጥቶ አብሮት እስር ቤት የነበረው ጓደኛ መጥቶ ነበር። እንግዲህ ጠጋ ብሎ ሀብሏን ሊወስድባት አስቦ ነበረ። ሀብሏን ስትፈታ ተነስታ ጥላው ስትሄድ ነበር። ነገር ግን ደግሞ አረመኔ ከመሆኗ ባሻገር በጣም ጎበዝ ናት። ራኪብ እንግዲህ መንገድ ላይ ተከትሎ ሊወስድባትም አስቦ ነበር። ነገር ግን አልተሳካለትም። በጥፊ ያጠልቅታበታል። ሄዲያ ይመችሽ ሀብሏን አስቀርታለች። እንግዲህ
እንግዲህ ጓደኛው ሚስጥር ይዞበታል መሰለኝ። እንደው አንድ ቀን መቼም ሚስጥርን ዘርግፈህ ጉድ ሳታረገኝ አትቀርም እያለ ነው። ሚስጥሩ ምንድን ነው? ተበድሮ አንጥቶ እየሰራ ነው ወይስ ሌላ ሀሳብ አለው? ሰውየው ምን እያለ ነው? ጉድና ጅራት ኋላ ስለሆነ አብረን እምናይ ይሆናል። እንደ ሀሳብ ግን ማለት ነው ራኪብ ምን አለ ሰፋ ያለ ልብስ ብትለብስ ጋይስ። እኔ እንደ ይገርመኛል አንዳንዴ፣ የምሬንም ይገርመኛል። እንደዚህ ውጥርጥር ብሎ ሲሄዱ እንዴት ነው የማይቀፋቸው? አረ እንዴት ነው ጋይስ? እስቲ ኮሜንት ላይ ያስቀምጡልኝ። የምር እንዴኔ የሆናችሁ ሰዎች እንዴት ነው? ቆይ እንደዚህ ውጥርጥር ብሎ ከሰው ፊት ሲደረስ ምናምን አይቀፍም? አያስጠላም? የምር አያሸማቅቅም ጋይስ? ማለት እንደዚህ በተለይ ወጣ ያለ ሰውነት ያለን ሰዎች ማለት ነው። እስኪ ኮሜንት ላይ ያስቀምጡልኝ። የምር ስንቶቻችንን የሚቀፍን ወይስ ስንቶቻችንን የሚመቿችሁ እንደነዚህ አይነት ሰዎች? ገራሚ ነው። ለማንኛውም እንግዲህ በባለፈው ክፍለ ጊዜ እንዳያችሁት ሶሲ ሌላ ሰው ስታወራ ወይም ደግሞ ከኪራይ ሌላ ባል የሚመስል ነገር ስታወራ ስላገኘቻት እንግዲህ ይህን ጉድሽን ዘረግፍልሻለሁ ለኪራ ነው የምነግረው እመኝኝ ስትል ፎክራ ነበረ። እንደ ፎከረችውም እንግዲህ ኪራ ቢሮ ብትመጣ እንግዲህ ኪራ በወንድሙ ሚስት መያዝ ወይም ደግሞ መታገት ምክንያት ስራ አልገባምና እህቱን ታገኛለች። እህቱን ስታገኛት እንግዲህ ኪራ የት ነው ብላ ስጠይቃት እንዴ ለምን ፈለግሽው? ስራ አልገባም፣ ምን ሆነሽ ነው? ምን አስበሽ ነው ምናምን ስትላት ኪራ አደጋ ላይ ነው ብላ ትነግራታለች። እንዴት ነው? ምን ማለት ነው አደጋ ላይ ነው ማለት? እሺ አንቺ እህቱ ነሽ፣ ከአንቺ ጋር ማውራት እንችላለን አይደለ እንዴ? በመጀመሪያ ተረጋጊ። የተረጋጋ መልክ እኮ አላሽም። እሺ አልገባኝም፣ ስለምንድን ነው የምናወራው ብላም ስትላት ኪራ አደጋ ላይ ነው። በመጀመሪያም የማንንም ለቅምቅም አምጥቶ ሲያገባ ፊቱንም አላማረኝም ስትል ለእህቱ ተናግራለች። እህቱ እንግዲህ ተደንግጣለች። ምን አስደነገጠሽ? ደግሞስ ምን ሆነ? ኪራ ምን ሆነ? እስካሁን ምንም አልሆነም። ምናልባት ከዚህ በኋላ የሚሆነው ነገር ስለሚኖር ትጠናቀቁ ነው ብላ ለማስረዳት ሞክራለች። ያውም ምንም እንደማይሆን ወይም ደግሞ እንዳይሆን ከፈለግሽ ወይ እሷን አስተካክላት ወይ ለሱ ንገሪው የሚል መልእክት ትነግራታለች። አልገባኝም እንዴ? አሁንም አልገባኝም። ጽናት ናት። ጽናት በኪራ ላይ እየማገጠች ነው። እኔ ደግሞ እንደዛ ስታረግ ቆም ብዬ እየሰማሁ ጆሮ እየሰማ ዝም አልልም ስትልም ነግራታለች። እኔ አላምንሽም ሶሲ፣ ለጽናት ያለሽን ጥላቻ ስለማውቅ እኔ አንቺን አላምንሽም ብትላትም ለማሳመን ብትሞክርም እሷም ሳታሳምናት ወይም ደግሞ ሳይተማመኑ ወታ ሳከድ አልቀረችም። ሲጀመር እንደውም ሁላችሁንም ነው መሰል የገዛቻችሁ። ጽናትን ታምናታላችሁ፣ እኔን ግን አታምኑኝም። ሲጀመር ከበፊትም ነግሬያችሁ ነበር። ጽናት ከሆነ ሰዓት ወይም ከሆነ ጊዜ በኋላ እንደዚህም እንደምታረግ እርግጠኛ ነበርኩ ስትል እሷም በጣም እርግጠኛ ወይም ደግሞ ይሆናል ብላ ያሰበች የመሰላት እንግዲህ እናያለን። ለጽናት ያለሽን ጥላቻ አውቃለሁ፣ ነገር ግን እንደዚህ ስር ሰዶ ራስሽን ሲያሳስትሽ ባትፈቅጅለት የተሻለ ይመስለኛል። እሷ እንድትወደኝ ምንም ነገር አልፈልግም። ለማንኛውም እሷን ለመጣል የምታደርጊው ነገር እያሳየ ነው። ለምንድን ነው እንደዚህ የምታደርጊው? እሷን ለመጣል የሚያሳይብሽን ነገር ብታስወግጁ የተሻለ ይመስለኛል። እሷ ወደቀች አልወደቀች ጉዳይ አይደለም ስትልም ነግራታለች። ነገር ግን ኪራ እንድትጎዳው አልፈልግም፣ እንድጎዳም አልፈልግም። እና ምን ፈልገሽ ነው? ለኪራ ሁሉም ነገር መናገር። በፍጹም እንደዚህ እንዳታደርጊ። ባለ ትዳር መካከል ገብተሽ ባታዳቡቂ የተሻለ ይመስለኛል። ሲጀመር እሷ እኮ አትወደውም፣ እሱ ነው እንጂ እሷን ለመማገጥ ነው ሲጀመር። እናም ደግሞ አሰሪዋ ስለሆነና እንደዛ አይነት ነገር ስለተፈጠረ እንጂ ምንም የማትወደው ነው። አሁን አዝነሽ ነው ወይስ እሷን አስወግደሽ አንቺ ለመግባት ነው ፍላጎትሽ? እኔን ዝም ስላደረግሽ ወንድምሽ ላይ ጥሩ ነገር ያደረግሽ መስሎሽ ከሆነ ተሳስተሻል ትላታለች ለኪያ። በዚህ ጉዳይ ላይ የሆነ ነገር ባትጨምርበት የተሻለ ነው፣ ብዙ ስራ አለበት። የባለትዳር ውስጥ ገብተሽ ምንም ነገር ባታደርጊ የተሻለ ነው። ሲጀመር ጽናት እንደዛ አታደርግም፣ ጠንካራ ሰው ነች። ፍጹም እንኳ እስከ ዛሬ እንደዚህም አይነት የምታስብ አይነት ሴት እንዳልሆነች አውቃለሁ ስትልም እሷ ለወንድሟ ትዳር ተከራክራለች። አወይሻ ለማንኛውም አንቺ ሳኮኝ ችግርም ካለን ለብቻዋ አወራታለሁኝ እንጂ አንቺ በመካከል ገብተሽ እንደዚህ አታድርጊ። እናም ደግሞ ባልተጣራ ወሬ ገብቼ እኔም የሱን ትዳር መበጥበጥ አልፈልግም
ሲጀመር አይነቅ እንዲቡና አይደለ እያለች እሷም ተሳልቃባታለች። ምንም ተጨባጭ ነገር ሳይያዝ ትዳር የሚያፈርስ ነገር መናገሩ ምንም መጥፎ ነገር እንደሆነ ለማወቅ ብትሞክሪ የተሻለ ይመስለኛል። ምንም ነገር እንዲያትዩ እኔ እናግራለሁ። ቃሳ ዝም ብለሽ ሂጂ። ኪያ ለወንድሟ ትዳር ብትጨነቅም እንግዲህ እሱን ለማግኘት ጥረት የምታደርገው ሶሲ ሄዳ እንደምትናግረው ግልጽ ነው። በሌላ በኩል ደግሞ እንግዲህ ናሆም ሚስቱ ጠፍታበት ያንንም በየመንገዱ ማንቁርቱን መያዝ ጀምረዋል። ዛሬ ስቲግሙ እንዲያውም አብሮት የታሰረውን ማለትም ደግሞ የሰኒ ባል አብሮት የታሰረውን ሰውዬ እነሱ ስለሚያውቁ እንግዲህ አንደኛውን አግኝቶት ማንቁርቱን ሲይዘው አግኝቶታል ማለት ነው። እሱ እንዴት የት በየት እንደተደበቁ ስለሚያይ እባክህን በጉልበት መሆኑን ወይም ደግሞ ማድረጉን ትቶ እባክህን የት እንደተደበቁ አሳየኝ ወይም የት እንደደበቋቸው አሳየኝ ብሎ እግሩ ስር ወድቆ ወንዱ ልጅ እንግዲህ ይሄን የሚያደርገው ለማን ይመስላችኋል? ለሚስቱ ማለት ነው። እንግዲህ ለሴት ልጅ እንደዚህ መሆን እስከሚገባው ድረስ ነው መሆን ያለበት። እሱም ደግሞ አድርጎታል፣ ተውኖታል። ዋው ለማንኛውም እንግዲህ እነሱም ለመተባበር ሞክረዋል። ነገር ግን ፖሊስ ካላስያዛችሁን በስተቀር ነው ይሄን ላደርግ የምፈልገው ወይም የምችለው ብሎ ተናግሯል ማለት ነው። እሱም ሊተባበራቸው ፈቃደኛ ባይሆንም ነገር ግን እግሩ ስር ስለወደቀበት ለሚስቱ ስል ይሄን አድርጎታል ማለት ነው። እንዴ ለምንድን ነው እንደዚህ የምትሆነው? እስከዚህ ድረስ እንደኛ በገዛ መንገዳችን እናገኛቸው የለም እንዴ ብሎ ኪራ አይ ለሷ ስል ምንም አደርጋለሁ ብሎ በማሰብ እስኪ ቢያንስ ወንዱ ልጅ እስኪ እናንተ እግር ስር ሲወድቅ ለምንድን ነው የማትሰሙት? ለምንድን ነው የዚህን ያህል ጭካኔ ምን አስፈለገ? እስኪ ሴት ልጅ በሚለው እንሄድና ሴት ልጅ እሷ እኮ ለእናንተ እህት ናት፣ እንዴት ይሄን ትጨክናላችሁ? ብሎም ሲላቸው ይሄን ነገር ሰምተዋል መሰል እነሱም ይሄን ነገር ለማድረግ ተገደዋል ማለት ነው። አያችሁ ብልህነትን መጠቀም እጅግ አስፈላጊ ነው። የፈለጉትን ነገር ለማግኘት ብልህነትን መጠቀም እንጂ ጉልበትን መጠቀም አስፈላጊ እንዳልሆነ አሳይቷል። እሱም ደግሞ እንግዲህ እንደምን ብሎ ትዕቢቱን ዋጥ ስር ወይም ደግሞ ከከሌና ውስጥ አውጥቶ እንደምንም ይለምነዋል። በመለመኑ ሚስትና ልጁን ለማግኘት ሞክሯል። እነዛም እንግዲህ የማን ነው የነርሲም ቅጥረኞች ስለሆኑ ሁሎችም እነሱንም ለማስጠፋት ወይም ደግሞ ለፖሊስ ተናግረው ስለነበረ ፖሊሶች ሲመጡ እንዳያገኟቸው ተነስተው ይዘው ሲሄዱ ወደ መንገድ ላይ ያገኟቸዋል። ሁለታችንም እንግዲህ ወይም ደግሞ ሁላችንም የነርሲም ቅጥረኛ ነን ልቀቋቸው በቃ ብለው ሲያገኟቸው አይ እናንተ ማናችሁ ሲጀመር ሁለታችንም አንድ አለቃ ነው ያለን፣ ስለዚህ ልቀቋቸው ይበቃል፣ ህፃናትና ሴት። ዛሬ ትዕግስት የሌለው ናሆም ትዕግስቱን እንደምንም ዋጥ አርጎ ለምንድን ነው ዛባ የጠራችሁብን ማለትም ፖሊስ የጠራችሁብን ሲጀመር ብለው ሲሉ እነሱ እኛ አይደለንም፣ እኛ እንደምናስበው ወይም እናንተ እንደምታስቡት አይደለም፣ እነሱ ናቸው ይሄን ነገር ያወቁት በገዛ እጃቸው በገዛ ሀሳባቸው ያወቁት ራሳቸው ናቸው፣ እባክህን ብለው ሲሉ እነ ፖሊሶች ደግሞ ከኋላ ሲመጡ ለማንኛውም ሽሹ እነሱ ራሱ እኛ ዘንድ እየመጡ ነው ይሉና ያሸሿቸዋል። ይሄን በማድረጋቸው አይ እነሱ እንዳልሆኑ ያረጋገጡበት ሲሆን ተመልሶ እነዚህን ሰዎች ይለምናል። ነገር ግን ደግሞ ከፖሊሶች በፊት ልጅና ሚስቱን ይዘውለት ይመጣሉ። በጣም ደስ ብሎት እንግዲህ አግኝቷቸዋል። ፖሊስም ደግሞ አሻንጉሊቱን ይዞ ከተደበቁበት ይዞ ይሄድና አሻንጉሊቱን ቢያሳየው አዎ ይሄን ይዛ ነበር ህፃን። በዚህ ጉዳይ ላይ ፖሊሶችን በወሬ ይገትሩና እነዛኞች አስመልጠው ይዘውላቸው መጥተዋል። እነዛኞችን በጉልበት አስመልጠው ሚስትና ልጆቹን አግኝተዋል። ምን ተሰማው የሚለውን አብረን ያለን የናሆም ልጅና ሚስቱ በሰላም መተውለታል። በደስታ ተቀብሏቸዋል። ግን እነዛን ሰዎች በድጋሚ ምንድን ነው የሚያደርጋቸው የሚለውን አብረን ያለን። ከዛ በመቀጠል ደግሞ ሶሲ ቤቷ ድረስ ሄዳ እንግዲህ ጽናትን በጥፊ አጠልቅጣባታለች ማለት ነው። አለቅንስ አንቺ ስርዓትሽን ብይጂ የተሻለ ይመስለኛል፣ በኪራ ላይ መማገጥ አትችይም ትልና አርፈሽ ተቀመጭ ስትልም ድንገት ሰኒ ትመጣና ልትናገር ጉድሽ ልዘረግፍሽ ነው እንዴ ዋይሽ
ስርዓትሽን ብትይዥ ኑሮ ይሄን አላደርግም ነበረ፣ ግን ስርዓትሽን መያዝ አልቻልሽም ትልና ለሰኒ ልትናገር ብትል ሰኒን ቶሎ ብላ ወደ ቤቷ ይዛት ገባች። ዝም ብላ ነው ባክሽ እያለች ወደ ቤት ይዛት ገብታለች። ነገር ግን ሰኒም እንግዲህ ስለምንድን ነው የምታወሩት? ቆይ ከዚህ ሁሉ ጊዜ በኋላ አንቺ ምን እዛ መጣሽ? ምን ሆነሽ ነው? ለምን መጣሽ? ሲጀመር ከማንም ጋር ላንቃሽ እስቲ ነቃም እያሽካካሽ የምታወሪው ሲጀመር ከማን ጋር ነው ስትልም እንዴ ጥያቄ አንስታለች። ግን በቂ መረጃ እስከሚይዝ ድረስ ጠብቂ ብላ ዝታባት ሄዳለች። ሰኒ ይሄ ነገር ግራ አጋብቷታል። ቆይ ለምንድን ነው እንደዚህ እየተቆጣሽኝ እኮ ነው? ሲጀመር እንዴት ነው ይሄ ነገር አልገባኝም ጽናት የሚል ጥያቄ ብታቀርብም ሊመለስላት አልቻለም። በሚቀጥለው እንደሚመለስ ተስፋ እናደርጋለን። ለማንኛውም ዘና ፈታ እያላችሁ ላይክ እና ሰብስክራይብ ያደርጋችሁ አብራችሁን ቆዩ። አብራችን ወደፊት እንሄዳለን እየፈተፈትን ማለት ነው። ሰኒ እንግዲህ ይሄ ነገር ምን እየሆነ ነው አልገባኝም ብላ ጎዴ ጎን እየዞረች አፏን ጠማም ታረጋለች። ገብቶታል።